ሰላም የአገሬ ልጆች ውድ ተመልካቾቼ፣ ዛሬ ይሄን የመሰለ በቫይታሚን የበለጸገ ቆንጅዬ ቀለል ያለች ኬክ ይዤላችሁ ቀርቤያለሁ። እስከ መጨረሻው ተከታተሉኝ። አመሰግናለሁኝ። ቤተሰብም ሁኑ፣ ላይክ አድርጉ፣ ኮመንትም ስጡኝ። እዚህ ጋር ያው ማሽኔን አዘጋጀሁኝ። እዚህ ጋር 3 ካሮት እንደዚህ ከትፌ ለመፍጨት እንዲመቸኝ ጨመርኩት። ግማሽ ብርቱካን ከነ ልጣጩ ከነ ፍሬውን አውጥቼ እንደዚህ ከትፌ ጨመርኩኝ ማለት ነው። ያው ከድኜው እፈጨዋለሁ። በጣም ጣፋጭ የሆነ ኬክ ነው። እውነት ለመናገር ከጣፋጭነቱን ባሻገር እንደዚህ አትክልት ነገር ፍራፍሬ ነገር አድርጎ መስራት ለቪታሚንም ጥቅም አለው ማለት ነው። ቫይታሚን ሲ የበለጸገ ነው። እዚህ ጋር 4 እንቁላል አደረኩኝ። በጎን ላይ ሰብሬ ነው ያደረኩት፣ ምክንያቱም አብሮ የሚገባ ነገር እንዳይኖር በሚል ለጥንቃቄ። መልሼ ከድኜ ያው እንደምታዩት እሱንም ፈጨሁት። በጣም እንደምትወዱት ተስፋ አድርጋለሁ። እውነቴን ነው የምላችሁ፣ ሞክሩት። እዚህ ጋር ግማሽ ኩባያ የሚሆን ዘይት አድርጌያለሁ። ከፈለጋችሁ የገበታም ቅቤ መጠቀም ትችላላችሁ። ዘይቱ አይብዛ። ግማሽ ኩባያ ያልኩት ያው ለግምት እንዲመቸኝ ነው፣ አልመዘንኩትም። እዚህ ጋር ደግሞ እንደዛው ከትንሽ ከግማሽ አለፍ የሚል ኩባያ ስኳር ወደ 120 ግራም አካባቢ ይሆናል ብዬ ገምታለሁ። በኩባያ ስለምጠቀም ነው መጠን። መልሼ አንድ ላይ ከቀላቀልኩት ከፈጨሁት በኋላ ደግሞ እዚህ ጋር ትንሽዬ ወተት አደረኩበት፣ አንድ ሩብ ኩባያ የምታክል፣ በጣምም እንዳይበዛ። ወይ እርጎም መጠቀም ትችላላችሁ፣ ለስለስ ያደርገዋል ኬኩን። አንድ ላይ በዚህ መልኩ በደንብ ከቀላቀልኩት በኋላ በጎን በኩል ፓትራዬን አዘጋጅቻለሁ። እዚህ ጋር እንደምታዩት ቀጠን ያለ ነው። በሌላ እቃ ገለበጥኩት ማለት ነው። ምክንያቱም ዱቄቱን አድርጌ በደንብ መቀላቀል እንዲመቸኝ። እንደምታዩት ቀስ እያልኩኝ 4 ኩባያ ዱቄት ነው እዚህ ጋር ያዘጋጀሁት። ትንሽዬ ተርፎኛል፣ ግን ኦልሞስት 4 ኩባያ ሳይሞላ ማለት ነው። ኩባያው ደርበብ ብሎ ማለት ነው። በዚህ መልኩ እንዳይጓጉልም፣ በጣም ደግሞ ሊጡ የሆነ ወፍራም መሆን የለበትም፣ ቀጭንም መሆን የለበትም። ስጨምሮ ታዩታላችሁ። ምክንያቱም ለኬኩ ልስላሴ ጥቅም አለው ማለት ነው። ቆንጆ በቃ ልስልስ ያለ ሶፍት ኬክ ነው የሚሆነው። እንደዚህ ቀስ እያላችሁ እየጨመራችሁ ትቀላቅሉታላችሁ። ሰብስክራይብ ማድረግም አትርሱ። እንግዲህ ቤተሰብ እየሆናችሁ አበረታቱኝ። ሌላም አጠራጠር ያሉ እንደዚህ አይነት ቪዲዮዎችን እንዳቀርብላችሁ ማለት ነው። ያው እንደምታዩት በዚህ መልኩ የተወሰነ ቀጭን ነው። አሁንም ትንሽ ዱቄት ጨምርበታለሁኝ። ትንሽ በጣም ቀጠነብኝ ማለት ነው፣ ግን ከ4 ኩባያ አይበልጥም። እዚህ ጋር ፓውደር፣ ቤኪንግ ፓውደር 1 የሾርባ ማንኪያ አደረኩኝ። ቤኪንግ ፓውደሩን ካደረኩ በኋላ ነው እንደገና ዱቄቱን ትንሽ የጨመርኩበት፣ የተረፈኝን ከ4 ኩባያ ካልኳችሁ ማለት ነው። ኢንግሬዲየንቶቹን ዲስክሪፕሽን ላይ ያስቀምጥላችኋለሁ። መጠን ደግሞ ከፍ አድርጋችሁ መጠቀም ትችላላችሁ። ለምሳሌ 4 ኩባያ ዱቄት ስታደርጉ 4 እንቁላል፣ ትንሽ ከግማሽ ኩባያ የምታክል ዘይት፣ እንደዛው ከግማሽ አለፍ ያለ ስኳር፣ 1 የሾርባ ማንኪያ ቤኪንግ ፓውደር ነው የሚያስፈልጋችሁ። መጠኑ ከፍ ሲል ደግሞ እንደዛው ወይ እጥፍ ታደርጉታላችሁ ማለት ነው። እዚህ ጋር ይኸው ፓትራዬን ያዘጋጀሁት ከስር ቤኪንግ ፔፐር ነው ያደረኩት እኔ። ካልሆነ እናንተ ዘይትም ሆነ ቅቤ ቀብታችሁ እቃውን ላዩ ላይ ዱቄት በመነስነስ እንዳይዝ
ማድረግ ትችላላችሁ ማለት ነው። ግዴታ አይደለም ፔፐሩ፣ ያው ፋሲሊቲ ነው። ከዛ ሁሉንም እንደምታዩት ነው እንግዲህ ሊጡ ቀጭንም አይደለም እንደ በቃ በጣም ያው ቀጭን ነው ግን አለ አይደል ውሃ አይደለም ለማለት ያክል ነው። ይሄው በዚህ መልኩ በ180 ዲግሪ ለ10 ደቂቃ በሞቀ ኦቨን ውስጥ አድርጌው ለ35 ደቂቃ ከ35 እስከ 40 ደቂቃ አበሰልኩት ማለት ነው። እናንተ በስቲኪኒ ነገር ወጋ አርጋችሁ ማየት ነው ያው መብሰል አለመብሰሉን ለማረጋገጥ። በቃ የሚገርም ሽታ ውድ የብርቱካኑ በሉ በጣም ደስ የሚል ነው። ሌላ ምንም ቫኒላ ምንም ያደረኩበት ነገር የለም። መጨመር ትችላላችሁ ግን በቃ እንደምታዩት እንደዚህ ልስልስ ያለ ካሮቱ ምኑ በቃ ይታያል። በጣም ነው የሚያምረው። ኦሬንጅ ከለር ነው የያዘው እና ይኸው እንደምታዩት ማለት ነው። በጣም ጣፋጭ የሆነ ኬክ ነው። ሰርታችሁ ሞክሩት እላችኋለሁኝ።